ተጠማ ስለኔ ተጠማ ስለኔ ኢየሱስ መድኔ ተጠማ ስለኔ ኢየሱስ ጌታዬ ሆነ ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ክብር አለበሰ እርሱ ተገርፎ ክብር አለበሰ ልብሱ ተገፎ። ብፁዕ ወቅዱስ አቡነ ማትያስ ለምእመኑ መልእክት አስተላልፈዋል። በነገው ዕለት የሚጀመረው የ2018 ዓመተ ምህረት የጌታችን የኢየሱስ ክርስቶስ የአብይ ጾምን ምክንያት በማድረግ ምእመኑ በጸሎት በመጽዋዕት እንዲሁም የተራቡትን በማጉረስ የታረዙትን በማልበስ የተጠሙትን በማጠጣት የተጣሉትን በማስታረቅ ፍትህ ለተነፈጉ እውነተኛ ፍትህን በመስጠት መዋለ ጾሙን መጾም እንደሚገባ በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን በማለት ተናግረዋል። ጾሙን የበረከት የፍሬ አድርጎ ከእግዚአብሔር መንገድ ሳንወጣ የእግዚአብሔርን ሕግ ጠብቀን ከእግዚአብሔር በረከት የምናገኝበት እንዲሆን ፍቃድ ይሁን። አዛኝቱም መብርሃን አትለያችሁ፣ የመላእክት ጥበቃም ከእናንተ ጋር ይሁን። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። አሜን። ጠላት ነው ብንጣላም ብንጨቃጨቅም ብንነካከስም በውስጥ የጠላት ጉባኤ የጠላት ሸንጎ ፊት ሄደን እዛ አሁን እንደዚህ አድርጎኝ ነበር እንደዚህ ቢሆን አይባል። በቃ እኛ ውስጣችን ያቺን ይዞ ሲያመጣ እኔ በእውነት ተመስገን ይቅር ብያለሁ። እኔ በእውነት ሁለተኛ እንዳትሳሳት፣ ዘር ውስጥ እንዳትገባ። እኔ ኦሮሞ ነኝ እኔ ምናምን ነኝ አይሰራም። ስነ ስርዓት ያዝ፣ የቤተክርስቲያንን ቀኖና ጠብቅ፣ ሕጓን ጠብቅ ና። እኔ ደግሞ በልምድ እበልጥሃለሁ፣ በሌላ ባይቀር በእድሜም እበልጥሃለሁ። ችግሬ እዚህ ቤቢ ፌስ ሆኜ ጩጬ እየሆንኩ ነው እናንተ መላገጫ የሆንኩት እንጂ ታላቅ ወንድማችሁ ነኝ። እውቀት ባይኖረኝ ምን ባይኖረኝ እንኳን እንደው በምክር በልምድ። ስለዚህ እኛ ከተጨቃጨቅን ምን ካል በኋላ እንደ ጠቢብ መሆን እንደዚህ በእንትን መሄድ ወጥቼ በላይ ይልጣለሁ፣ ትስተካከላለህ፣ ይኸው ቀጥ ብለህ ታገለግላለህ ማለት ነው። አለቀ። አንድም እንዲጠፋ አልፈልግም። ማንም እንዲጠፋ አልፈልግም። ስነ ስርዓት ብቻ መያዝ፣ ስነ ስርዓት መያዝ፣ አባቶችን ማድመጥ፣ ቤተክርስቲያንን መስማት። እዛ ጴንጤ አዳራሽ ውስጥ ጥላችሁ የመጣችሁትን ጣባ ይዛችሁ እዚህ አለመምጣት። ቤተክርስቲያኒቷ የራሷ መንገድ፣ የራሷ መመሪያ፣ የራሷ ህይወት፣ የራሷ ቀኖና ያላት ናት። የእናንተን ኮተትና ሸክም ይዛችሁ ማራገፍ አይቻልም። አዳምጡ፣ ስሙ። እናንተ የምታውቁት ወንጌልና እኛ የምናውቀው ወንጌል የተለየ ነው። የእናንተ ኢየሱስና የኛ ኢየሱስ የተለየ ነው። በዚህ ስትመጣ እንደ ቤቱ ባህል፣ እንደ ቤቱ ጠባይ ነው መሆን ያለብን። እና ትላንት በባቡር እየሄድኩ ነበረ። ድንገት ከፍቼው ምንድን የሚለው ደግሞ ብዬ ያው ለእንትኔ ስለምሰማው እና ሲያፋጥጠው አየሁ። እኔ ደግሞ ፐርሰናሊ ሀሳብ ነው የሰጠሁት፣ ትችት ነው የሰጠሁት። አለቀ፣ ነገሩ አልፏል፣ አለቀ። ስለዚህ ግን የመለሰው መልስ በጣም ነው ደስ ያለኝ። በቃ ዘግተናል። ታርቃችኋል? አዎ ታርቀናል። ተስማምታችኋል? አዎ ተስማምተናል። ከዘመድኩም ጋር እኮ ነው የምልህ እኮ ምንም ከዘመድኩም ጋር የእኛ ጉዳይ ነው፣ አንተን አይመለከትም። መጀመሪያ ፓስተሩ ጋር ለምን ትሄዳላችሁ? አሁን የቤተክርስቲያኑ ልጆች ግራ የገቡኝ እሱ ጋር ሄደው የሚጠበጠቡበት ምክንያት ነው ግራ የገባኝ። ሚዲያ አታችሁ ነው። ነገረ መለኮትን ነገረ ማርያምን ለማስረዳት መስመር አለው። የሊቃውንት ጉባኤ ያለ ቤተክርስቲያን ይዋጋላት። ይሄ ጎረምሶቹ ተሰብስባችሁ አኬ እንዲህ ብሏል እና ኦርቶዶክስ ምናምን እና የአብይ ጾም ጉዳይ እንግዲህ ይህን ይመስላል ማለት ነው። ትላንትና ዲቤት ነበረ እና በጣም የገረመኝ ነገር ሁለት ሙስሊም አንድ ጴንጤና አንድ ኦርቶዶክስ ሆኑ። ሙስሊሙን አሳመናችሁት። እሺ ሙስሊሙ ክርስቲያን ሊሆን ወሰነ። ወደ የትኛው ህብረት ነው የምትልኩት? ወደ ጴንጤው ወይስ ወደ ኦርቶዶክሱ? ምን አይነት ነገር ነው? መጽሐፍ ቅዱስ ሲናገር የሚያምን ከማያምን ጋር ምን ህብረት አለው ነው የሚለው። ምንም ህብረት የለንም። ስለዚህ ለጊፍትና ለዝና ብላችሁ ከሁለት ከማያምኑ ሰዎች ጋር
አንድ ሆኖ ዲቤት መግባት ለኔ ጤንነት ነው ብዬ አላስብም። በመልካም ነገር ይታይልኝ። ለዚህም ነው ብዙ ጊዜ እስልምና ላይ የሚሰሩ ታድሷውያንና መናፍቆች አሉ ብዬ ብናገረው በድፍረት። እኔ እኮ ጴንጤ ስላልዳነ እኮ ነው እኮ ከጴንጤ ቤት ወጥቼ ኦርቶዶክስ የሆንኩት። ወይስ ሳላቅ ኦርቶዶክስ ጴንጤ ቸርች ሄዶ አምልኮ ያደርጋል? ምን አይነት ድንቁርና ነው? ኦርቶዶክስ ቤተክርስቲያን ይሄን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን እንታሳደድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ? እንግዲህ ቤተክርስቲያን የእውነት አምድ ነች፣ መሰረት ነች፣ እንዲሁም ደግሞ የህይወት ባህር ነች። ጌታዋ ደግሞ የህይወት ምንጭ ነው እና በባህር ውስጥ ያለ ድንጋይ ከባህሩ ውሃ ስላልጠጣ ውሃ የለም ያስብላል ወይ ነው። ልክ በዚህ በሮሜ ምዕራፍ 3 ቁጥር 3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን ይለናል ቅዱስ ጳውሎስ ማለት ነው። አንዳንድ ድንጋዮች ደግሞ ጌታ እንደነገረን በቢታንያ ያሉ ድንጋዮች እንደሚጮሁ እንደሚያመሰግኑ ሲነግረን ምን ይለናል? ማለት ከእንደነዚህ ሰዎች ይሻላሉ አንዳንድ ድንጋዮች። በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 40 ላይ እላችኋለሁ እነዚህም ዝም ቢሉ ድንጋዮች ይጮሃሉ። ተመልከቱ፣ የቢታንያ ድንጋዮች እንኳን ስለ ክርስቶስ ይጮሃሉ። ደግሞ ኢየሱስ ስላልኩ ተገፋው ትላለች። ቤተ ክርስቲያን ስራዋ፣ ስብከቷ፣ ምግባሯ፣ ምልክቷ ሁሉ የክርስቶስ እኮ ነው። ለ365 ቀን ዓመቱን ሙሉ ሳታቋረጥ ሰዓታት፣ ማህሌት፣ ቅዳሴ እያለች ክቡር ስጋውን ክቡር ደሙን የምታቀርበው የማ ቤተ ክርስቲያን ነች? እስኪ እንደው በጠራራ ፀሐይ አይንሽን ጨፍነሽ ፀሐይ አልታየሽምና ፀሐይ አልወጣችም እኮ አይባልም። እናቱ አይንሽን ስላልገለጥሽ ነው መልሱ። ክርስቶስ ስለዘመርኩኝ ጴንጤ ልትሆኝ ነው እንዴ? አንቺ ሰው ጴንጤ ሆንሽ እንዴ ተባልኩኝ ምናምን። ኧረ አይመጣውም በጌታ ስም። ከዛሬ 500 ዓመት ዘመን በፊት ማለት ነው ስለ ክርስቶስ ሲዘመር እነዛ ሰዎች ምን ሆኑ ነበር የሚባሉት? ያላዋቂ ሳሚ ንፍጥ ይለቀልቃል ምናምን የሚባል አባባል አለና በእውነቱ ከሆነ እኛ እኮ አንቺን አናቅሽም ነበር። ያወቅንሽ በዝማሬሽ ነው። የኔ ናርዶስ የኔ ቤዛ ብለሽ ዘመርሽ። እኛ ደግሞ የኛን ቤዛ የተዘመረለትን መዝሙር ካሴቱን ገዛን፣ ፈመስሽ፣ በያውደ ምሕረቱ መዘመር ጀመርሽ። ከዚህ የተለየ ነገር አለ እህታችን? አናቅሽም ነበርኩ። ስለዚህ ያወቅንሽ ራሱ ስለሱ ስለዘመርሽ ነው። እና የሚያስገፋና የማይፈለግ ነገር ቢሆን ለምንድን ነው ዝማሬዎችሽ በዛ ያክል የተሸጡት? ለምንስ ነው ሰው ላይ ሰማሽ? ለምንስ ነው የታወቅሽው እንልሻለን ማለት ነው። ስለዚህ ዝማሬው የተወደደ ስለሆነ ነው። አንቺም የተወደድሽው የታወቅሽው ነው። እንደ እውነት እንነጋገር ከተባለ አንድ ጊዜው የጌታን ቤተክርስቲያን ጥላት ወጣለች። ሰው በሰው የተጀመረ ቦታ ላይ ያለሽው እና የትኛው ተቋም ላይ ያለሽው? ክርስቶስ ኢየሱስ ለዓለም ሁሉ ሞቷል የሚለው ወይስ አይ ለተመረጡት ብሎ የእግዚአብሔርን ምሕረትና ቸርነትን የማያሳየው ጌታ ጋር ያለሽው? ወይስ ጥምቀት ለድህነት ብለው የሚሉት አይ አይደለም ሰው ከዳነ በኋላ ይጠመቃል እናም ደግሞ የሚያደርገው ደግሞ ትእዛዙን ለመፈጸም ነው ብሎ የሚናገሩት ጋር ነው ያለሽው? ወይስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ስጋና ደም ሕይወትን ይሰጣል አማናዊ ነው ብለው የሚያስተምሩት ጋር ነው ያለሽው? አይ አይደለም፣ ይህ እንደ ማንኛውም የተሰጠ ትእዛዝ ነው፣ በቃ ትእዛዙን እንደማክበር ይደረጋል እንጂ ሕይወት የሚሰጥ አይደለም ብለው የሚሉት ጋር ነው ያለሽው? የትኛው ጋር ነው ያለሽው እህታችን? እና ራስሽን ብትመለከቺ መልካም ነው። ቤተክርስቲያን ስሟን ካላነሳሽ እንጀራ ልቤ እንደማቺ እናውቀዋለን። እዛም አካባቢ ያሉት ሰዎች ደግሞ ለእናንተ የሚያጨበጭቡላችሁ፣ በተለይ ከዚህ ወተናል ብላችሁ ለምትሉት የሚያጨበጭቡላችሁ ወይም ደግሞ ጎበዝ ጎበዝ የምትባሉት እንደው የሆነ የምትናገሩት ጥሩ ትምህርት ኖሮ ሳይሆን የሚጠሏትን ቤተክርስቲያንን ስለምታሙላቸው ነው። ሰው እግዚአብሔር አምላክ ልቡን ይስጣችሁ። እቺ ቤተክርስቲያን ግን ትላንት እርሱ የጀመራት ነች፣ ዛሬኛ ጋር የደረሰች ነች። እስከ ዓለም ፍጻሜም ደግሞ የማይለያት ሁሌም የሚጠብቃት አንዲት የሆነች ቤተክርስቲያን አለችን እና ይህችን ቤተክርስቲያን ደግሞ የክርስቶስ ስለሆነች ሁልጊዜም በእሱ ትጠበቃለች። ለእኔ አስቢ እንግዲህ ከዱባይ መጥቼ በጣም እምፈርጥ ነበር መመስለው ማለት እንኳን በእግሬ ልሄድ እና በእግሬ መሄድ ጀመርኩኝ። ቆሎ ነው የምበላው በቃ። ግን እግዚአብሔርን ለማስደሰት የነበርኩበት የህይወት ስርዓት መጥፎ ስለነበረ በእግዚአብሔር ፊት ይቅርታ ለማግኘት ግን ማድረግ የነበረብኝን ሁሉ አደረኩኝ እና የቆየሁት አስታውሳለሁ። ለመጀመሪያ ጊዜ 1 ወር ከ5 ቀን ነበር። 1 ወር ከ5 ቀን በቆየሁበት ከስቼ ጥላሸት በቃ መስዬ ነው የመጣሁት። ለምን ልምምዴ ስላልነበረ ከዚህ በፊት እኔ እንደሱ አይነት ስራ ስላልነበረኝ። ክብራንና ክብራን ኦርቶዶክሳውያን እንግዲህ ያው መናፍቃን አብይ ጾም
እንግዲህ ነገ ነው የሚያዘው። ሰሞኑ እንግዲህ የአብይ ጾምን በእነሱ ቤት አቴንሽን እኛ ጾሙን እንድንሰናክል ምናምን አይነት ነገር ድራማ ለመስራት ያው አትርሱኝ ባይዋን ዘርፌን ይዘው ከች ብለዋልና ዘርፌን እንደምታቋት በአለሌልነቷ በዱርይነቷ በዘፋኝነቷ በመናምን የምናቃት እኛ ኦርቶዶክሳውያን ስለሆንን አንድ ካሴት ታወጣች። እሱም ከዱባይ መታ አሁን እንዳለችው እንግዲህ የምሰሙት ነው ታሪኳን። ያው ሰሞኑ እየተሰማ ነው። ከዱባይ መጣች። ምፈርጥ ነው የምመስለው እንዲህ ነበር የምመስለው ብላ ገዳም ሄጄ ለአንድ ወር ከ5 ቀን ስመለስ አመድ መስዬ ምናምን መስዬ ተመለስኩኝ ምናምን ነው። ብቻ በአጠቃላይ ለማን ብዬ ነው የሁሉ መከራ ማየው ነው እያለች ያለችው እሷ። ሆዳም ሰው ፍቅር አያውቅም ይባላል። ከዱባይ መጥቼ ቆሎ ነው የምበላው ምናምን አለችም። ገዳም ሄጄ እና ክትፎ ልትበላዛ ይበላልሻል እከክነዋ እዛ ዱባይ ላይ የዘፈንሽ የሶፍ ኪስ ታወልቄ የነበረበትን እዛው ይቅር እንዲልሽ መሰለኝ ወደ ገዳም የመጣሽው። ገዳምና ገዳም ምንድነው? ገዳመ ቆሮንቶስ ምንድነው? እግዚአብሔር አምላክ ወደ ገዳመ ቆሮንቶስ የሄደበትን ትምህርት ረሳሽው እንዴ? ገዳም የሚካሄደው ለምን እንደሆነ ምን ረሳሽው እንዴ? ገዳም ክትፎ ልትበይ ነው እንዴ? እዛ ሄድሽው? ዲስኩ ልጨፍሪ ልዘይ ነበር እንዴ? እሺ አይሳካም ኦርቶዶክስ ጋር ኦኬ። ግን እውነት እንነጋገር ከተባለ ክርስቲያናዊ ህይወት የመከራ ህይወት እንደሆነ ነው ኢየሱስ ክርስቶስ ያስተማረን። እና የክርስቲያናዊ ህይወት ድሎት አይደለም፣ ምቾት አይደለም፣ ተድላ አይደለም፣ እንደፈለጉ መዝለል፣ እንደፈለጉ መጨፈር አይደለም፣ እንደፈለጉ መቸለስ አይደለም። ክርስቲያናዊ ህይወት ከባድ ነው። ክርስቶስን መምሰል በጣም ክርስቶስን ለመምሰል መሞከር በጣም ከባድ ነው። ይሄንን ቻሌንጅ ነው ማለፍ ያልቻልሽው። ስለዚህ ነው ኦርቶዶክስን ዛሬ ለመተቸት አፍሽም ሞልተሽ የመጣሽው። ስለዚህ በነገራችን ላይ ኦርቶዶክሳውያን መናፍቃንን ከማስተማር ዶክተርን ማደደብ ይቀላል። ከምሬ ነው። ዶክተርን ማደደብ ወይንም ሳይንቲስትን ማደደብ በጣም ቀላል ነው፣ እንደው ፕሮቴስታንታውያንን ለማስተማር ከመሞከር ይልቅ። እና ስለዚህ ኦርቶዶክሳውያን ያው እንግዲህ አጀንዳ ነው። እኛ አቴንሽን አንሰጥም። እኛ ኦርቶዶክሳውያን ለእንዲት ለአንድ ዘማዊ ለአለሌ አቴንሽን አንሰጥም። ይሄን የሚያክል መስቀል ይዛ ማርያም ሲባል ኦርቶዶክሳውያን ይደሰታሉ፣ ኢየሱስ ሲባል ይናደዳሉ ምናምን እያለች ግን ዲስኩሯን እየረፋች ነው። ማርያም ሲባል የሚናደድ ጴንጤ ወይ ፕሮቴስታንቲዝም ይባላል። ኢየሱስ ሲባል ደግሞ እኛ ኦርቶዶክሳውያን አንናደድም። ምክንያቱም ኢየሱስም እኛ ጋር አለ፣ ማርያምም እኛ ጋር አለ፣ ሁለቱም እኛ ጋር አሉ። እናንተ ጋር ያለው ሐሳቢው፣ አሳሳቹ፣ አጭበርባሪው፣ ወንበዴው በእውነተኛው በክርስቶስ ስም የሚሸቅለው ሌባው፣ አጭበርባሪው ኢየሱስ ክርስቶስ ነው እናንተ ጋር ያለው። አስረግጬ ነግርሻለሁ። ኦኬ ኦርቶዶክሳውያን ብቻ ካልሆኑ መዳን በቃ ያለ አይመስልኝ እስከማይመስለኝ ድረስ አዎ አስረግጬ ነግርሻለሁ። ኦርቶዶክስ ቀጥተኛ ንጽሕት፣ ምንም እንከን ምንም ጉድፍ የሌለባት ሃይማኖት ናት። ቀጥተኛ እውነተኛ የሆነችው እሷ ናት። እንደናንተ ይሄ የውስጥ አንደርዌርሽ እስኪታይና ምናምንሽ እስኪታይ የውስጥ ቃሽ እስኪታይ እየዘለልሽ ኢየሱስ ክርስቶስን እያመለክሽ ነው የምትዩ አምላክ የለንም። እኛ እንደዚህ የረብሻ የሁከት አምላክ የለንም። እኛ ያለን አምላክ ራሱ በትህትና ያስተማረን አምላክ ነው ያለን። እኛ ኦርቶዶክሳውያን እንደናንተ እኛ አለሌ አምላክ የለንም። እንደናንተ ዱርዬ አምላክ የለንም። እንደናንተ ዘማዊና እንደፈለገ ከሴት ጋር እያደረ እንደፈለገ ከሴት ጋር ሲዳራ አድሮ መጥቶ ቸርች ውስጥ የሚሰብክ የሚጨፍር አምላክ የለንም። የሚያስጨፍር አምላክ የለንም። እኛ እግዚአብሔርን ትእዛዙና ሕጉን ጠብቀን የምንኖር እኛ ኦርቶዶክሳውያን እንባላለን። ኦኬ አስረግጬ ነው የምነግርሽ። አሁን አንቺ ጾም ስለመጣ አንቺን ልከው አሁን በእናንተ ቤት ኦፕሬሽን ምናምን እንዲያርገን እንበጥብጣቸው ነው ደግነቱ። እኛ በደንብ ስለምናቃችሁ ይሄንን ትምህርት ሄደሽ እዛው ቤትሽ ያስተምሪያቸው። ለኛ ለኦርቶዶክሳውያን ማንም ፕሮቴስታንት ማንም ጴንጤ ሊሰብከን አይችልም። እኛ በኢየሱስ ክርስቶስ የተሰበክን ሰዎች ነን። ኦኬ እንደናንተ በፓስተር እንትና በነብይ እንትና በጠንቋይ እንትና በእንትና ተብለን ተሰብከን የመጣን አይደለም። በአተት ኮተት ተሰብከን የመጣን አይደለም። በአማናዊ በኢየሱስ ክርስቶስ ተሰብከን ቀጥተኛዋን መንገድ ይዘን የምንጓዝ እሱ የሰጠንን መንገድ ይዘን ነው የምንከተለው። እንደናንተ ስትፈልጉ እዚህ ጋር ቁርባን እንደዚህ ያደርጋል፣ እዚህ ጋር ያድናል፣ እዚህ ጋር ያድንም፣ እዚህ ጋር ጥምቀት ለድነት ነው፣ እዚህ ጋር አይደለም፣ እዚህ ጋር የሕፃናት ጥምቀት እንዲህ ነው እንደዛ ነው። ይሄ 80,000 ቦታ የተበጣጠሰ እምነት የለንም። አንድና አንድ ቀጥተኛ እሷም ኦርቶዶክስ ትባላለች። ኦኬ እና ኦርቶዶክሳውያን
ከማንም ከመናፍቃን የሚመጣውን ነገር ላለመስማት በዚህ ጾም አብይ ጾምን የበረከት የሁሉ ነገር የሰላም እንዲሆንላችሁ የፍቅር እንዲሆንላችሁ እግዚአብሔር አምላክ ጋር የምትገናኙበት ጾም ብቻ እንዲሆንላችሁ ላሳሰባችሁ እወዳለሁና ኦርቶዶክሳውያን መልካም የፋሲካ እንግዲህ ያው የኩዳዴ ጾም ብያለሁ። እነዚህ ሰዎች ያው ስራቸው ማሳሳት ነው። በተለይ በዚህ ጾም በጣም ይበተናሉ፣ በጣም ይረጫሉ በየመንገዱ በየሚዲያው ላይ ምንም አይነት ነገር ባለማየት ክፉ ነገር ከናንተ ባለመውጣት ያው ኦርቶዶክሳውያን እኛ ክፉ ነገር እንደማይወጣን እንኳን እኛ የሰማዩ አምላካችን ያውቃልና ጾማችሁ የበረከት እንዲሆን እመኛለሁ። ሰላም ዋሉኝ። ከነዚህ ከሐሳቢያ ተጠንቀቁ። ጾማችሁን ከኦርቶዶክስ ከሃይማኖቷ ጋር አንብቡ፣ ወንጌል አንብቡ፣ የተለያዩ ድርሳናትን አንብቡ። እውነቴን ነው። በዚህ ጾም ይሄ ጾም ትልቅ የበረከት ጾም ነውና እንዳትሸወዱ። የነሱን የሐሰት ትምህርትና ዲስኩር እየሰማችሁ እንዳትሸወዱ ጥንቃቄ አድርጉ። መዝሙራችሁን እየሰማችሁ እውነቴን ነው ያታቃላችሁ ኦርቶዶክሳውያን ለእናንተ እንግዲህ ይሄ ጾም እንትን አይደለም። እግዚአብሔር አምላክን ያው እንግዲህ እኛ ላጠፋነው ኃጢአት ለሰራነው በደል ይቅር የምንልበት እግዚአብሔር አምላክ ጋር የምንገናኝበት ጾም ስለሆነ ጥንቃቄ አድርጉ፣ እንዳትሸወዱ ለማለት ነው። ይመቻችሁ። አሁን ተረጋጊና ስላለህ አንቺ 5 ደቂቃ ካወራሽ እኔ ንጽጽር አቆማለሁ። ነይ ከፍ ላድርግሽና እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ኦኬ አላህን ታመልኪያለሽ አይደለ? አልሐምዱሊላህ ለዘላለም። ኦኬ አለሱ ማንም ሃይማኖት ማንም እግዚአብሔር የለም አለ አንድ አላህ ነው። እኛ እኮ እንደናንተ ሰው ልጅ አናመልክም፣ ፎቶ አናመልክም፣ እባቦችን አናመልክም። ታውቃለህ? የሰው ልጅ የተወለደውን በማጸን ምንድነው የምንቀባጠሪው? ስላላ ማውራት አይችሉም ብላችሁ ለዚህ ነው ስለኛ መሳደብ እንጂ ተረጋጊ እባክሽ። ስለኛ መሳደብ አንተ የተወለደውን በማጸን የተወለደውን እኮ አናመልክም እግዚአብሔር ነው ብለን በደስ ተረጋጊ እኮ ነው የተወለደ ኢየሱስ ክርስቶስ ጌታ ነው የምትሉት። አያችሁ ስላላ 5 ደቂቃ ማውራት አይችሉም ስላችሁ ለዚህ እኮ ነው። በስድብ ሃይማኖት እኮ ስድብ። ተረጋጊ። ጭንቅላት አልባ አላህን እያመለክሽ አይደል? ጭንቅላት የሌለው አካል እኮ ነው የምታመልኪው። ኡፋይ አላህ ማለት እኮ አንተ ፈጣሪ ማለት እግዚአብሔር ማለት እኮ ነው አይደለም? ቆይ አረ እንደዛ ነው ተሳሳ ዋይ ማሩፍ ትቀጥላለህ። ነጃት ተረጋጊና 5 ደቂቃ እድልሽን ተጠቀሚና እኔን ንጽጽር አስቆሚኝ። ስላላህ 5 ደቂቃ አውሪና አሁን ማይክሽን አንቺ ቀስ በይና ተረጋጊ። ማይክሽን አንቺ ሚዩት ነሽ፣ ሚዩት ነሽ፣ ሚዩት ነሽ። ሄሎ ሄሎ ፋይ ቆይ ትቀጥላለህ። አንተ ማንን ነው የምታመልከው? የቱ እግዚአብሔር ነው የምታመልከው? ቆይ አንተን ልጠይቅ፣ የትኛው እግዚአብሔር ነው የምታመልከው? ስለዚህ 5 ደቂቃ ስላላ ማውራት አችም ማለት ነው አይደለም? ስለ 5 ደቂቃ 10 ደቂቃ አይደለም። የትኛው እግዚአብሔር ነው የምታመልከው አንተ? አንቺ የትኛውን አላህ ነው የምታመልኪው? እጅ ያለውን የሌለውን? እኛ አልተታየም እስካሁን ማንም አናግሮት አያውቅም። አልተታየም። እንደ ሰው አልበላም፣ አልጠጣም፣ አይወልድም፣ አይዋልድም። ፕሊዝ ቀደም ብያችኋለሁ። እቺ መፈክር ማንም አላየውም፣ ማንም አላናገረውም አለች። ታዲያ አላህ መኖሩን ራሱ ማን ነገረሽ? ማንም ጋር ካልተነጋገረ እንዴት? እሱ እኮ አይወልድም፣ አይዋልድም ከሰው ማለት ነው። አልበላም፣ አልጠጣም እንደኛ ሰው ጋር ላገባው ወይ በማፀን እኮ አልተወለደም። እኛ ፈጣሪ በማፀን አልተዋለደም። እሱ ተፈጥሮ እኔ እህቴን ልድርለት አይደለም። እጅ ያለውን አላህ ነው የምታመልኪው፣ እጅ የሌለውን እያልኩሽ ነው። ሚስቴን ልዳርለት አልኩሽ እንዴ ነው ያላህን እጅ ወይ አንተ። እሺ ቆይ ከአንተ የክርስትና ሃይማኖት ነጃት ከምር በጣም እንትን እያልሽ ነው። አይ ነው ሽፍት ለማድረግ እየሞከርሽ ነው ርዕሱን እና እናረጋጋው እና አላህ እጅ ያለው ብለሽ ነው የምታምኚው የለውም ብለሽ ነው የምታምኚው? ነጃት
አሁን አዋሾቹ የኛ አላህ እጅ የለውም ይላሉ። ዋብዮቹ ደግሞ የኛ አላህ እጅ ያለው ይላሉ። ያንቺ አላህ የትኛው ነው? እኛ እኮ ሙስሊም ነን እንጂ አባሾች ምናምን የሚባል ነገር የለም። እኛ ሙስሊም ነን ጎበዝ። ስለኛ እኮ እናንተን አይመለከታል። እኛ ነን የተከፋፈልነው እንጂ የክርስቲያን ሃይማኖት እኮ አይመለከተውም። አበሽዬ ምናምን መከፋፈልሽ አይደለም እኮ ያንቺን አላህ አስተዋውቂኝ። እጅ ያለው ነው እጅ የሌለው ነው? ያንተን አስተዋውቀኝ እስኪ ጌታዬን ፈጣሪን እስኪ። ስንት ፈጣሪ አለ እናንተ ጋር? ማሩፍ ስንት ፈጣሪ ነው የምታመልኩት? ነጃት አታውቂም ማለት ነው ጎበዝ። አታውቂም አይደለ? እሱ ችግር የለውም። አንተ ጋር አወኩም አላወኩም ምንም አዋቂ ሰው ጋር ነው የሚዋራው ሰው። አንተ እኮ በቃ 5 ደቂቃ መሳደብ ብቻ ነው እንጂ ምንም የምታስተምር ነገር የለም። ነጃት ምንም የምታስተምር ነገር የለም። ጥላቻ ነው የምታስተምረው፣ ስድብ። እናንተ መጽሐፍ ቅዱስ እኮ ስድብ ነው የሚያስተምረው። እስካሁን እየሰማን ነው። ከአንተ እኮ ምንም የተማር ነገር የለም። ሰው እኮ ከአንዱ እስምና ወይም ከአንዱ እንትን እኮ ይማራል ሰው። ነጃት ሃይ ምን ሆነሽ ነው?